እሺ ሃይ እንዴት ናችሁ? በዛሬ ቪዲዮ ስለምን የምናይ ይመስላችኋል? በቃ ልንገራችሁ። በዛሬ ቪዲዮ ስለ VW ID4 2023 የምናይ ይሆናል። VW ቮክስዋገን ማለት ነው። ስለ ቮክስዋገን ID4 2023 እናያለን። ከዛ በፊት ግን እስቲ አንድ ጥያቄ ልጠይቃችሁ። የሰው ልጅ በማስደሰት ፈጣሪ ማስደሰት ይቻላል አይደል? ታዲያ እንደዛ ከሆነ የቪዲዮ ላይክ በማድረግና ቻናሌን ሰብስክራይብ በማድረግ ለምን እኔን አታስደስቱኝም? በቃ ወደ ቪዲዮ እንሂድ። እንደምታውቁት የመጀመሪያው የVW መኪና ኩምቢ ቮልስ ማለት ነው 1938 ስትሆን አብዛኞቻችን እናውቃታለን። ያው ኢትዮጵያ ውስጥ በብዛት ስለምትገኝ ማለት ነው። የVW ኩባንያም ከዛ በኋላ የተለያዩ ሞዴል መኪኖችን እያመረተ እስካሁን አብሮን አለ። እኔ ማውራላችሁ ግን ስለ 2023 VW ID4 ነው። እስቲ መጀመሪያ መኪናውን እዩት። ያምራል። እሺ በመጀመሪያ ስለዚህ መኪና የምናነሳቸው ነገሮች እንገራችሁ። ስለ ቦዲ ታይፕ ወይም ገጽታ፣ ፐርፎርማንስ፣ ሬንጅ እና ትሪም ሌቭል። የVW ID4 2004 ቦዲ ታይፕ ክሮስኦቨር SUV ሲሆን ከዲዛይን አንፃር ምንም እንከን የሚወጣለት መኪና ነው። ወደ ፊቱ ገጽታ ስንሄድ በመጀመሪያ የሚታየው ከጥግ እስከ ጥግ የተዘረጋው ቀጭን የኤልኢዲ ላምፕ ነው። ይህም ለመኪናው ውብ ግርማና የፊውቸሪስቲክ ሉክ አላብሶታል። ሄድላምፖቹም በተመሳሳይ ኤልኢዲ ሲሆኑ የሰው አይን የሚመስል ገጽታ አለው። አሪፍ ሉክ ነው። እዚህ ጋር አንድ ነገር ይዩ። ከስር ያሉት ሁለት ትንንሽ ግሪሎች አብዛኞች ለውበት ይመስላቸዋል፣ ነገር ግን ለውበት አይደለም። እነዚህ ሁለት ግሪሎች ያሉ ቀዳዳዎች አሉ። እነዚህም ጥቅማቸው ፍሬም በምንይዝበት ሰዓት ዲስካችን ስለሚግል በእነዛ ቀዳዳዎች አየር የቀዘፈ ወደ ዲስኩ መላክ ያቀዘቅዝልናል። ያው የኤሌክትሪክ መኪና ስለሆነ ፓራወልቱ ምንም አይነት ክፍት ግሪል የለውም። ወደ ጎኑ ገጽታው ስንሄድ SUV እንደመሆኑ አሪፍ ሉክ አለው። ከዚህ አንፃር አንድ ነገር የሚገርም ነገር አለው። የበሩ መክፈቻ ነው። ልክ እንደ ድሮ መኪኖች አይነት መክፈቻ ሲኖረው ለየት የሚለው ግን መክፈቻውን ጎተታቸው አይደለም የሚከፈተው። በውስጡ በኩል ያለ በተን አለ፣ እርሱን በመጫን ይከፈታል። ያው ለየት ያለ ነው። ሁለተኛ ፐርፎርማንስ ነው። ያው ከነዳጅ ሞተር የተሻለ ጉልበት ማመንጨት እንደሚችል ግልጽ ነው፣ ኤሌክትሪክ ሞተር ስለሆነ ማለት ነው። በፕሮ ሪል ዊል ድራይቭ 201 ሆርስ ፓወር እና 229 ፓውንድ ፊት ኦፍ ቶርክ ማመንጨት የሚችል ሲሆን በፉል ቻርጅ 250 ማይል መጓዝ ይችላል። በኦል ዊል ድራይቭ ደግሞ ዋጋው ጨመር ቢልም 338 ሆርስ ፓወር እና 229 ፓውንድ ፊት ኦፍ ቶርክ ማመንጨት ይችላል። ሬንጅ ያው ቅድም እንደነገርኳችሁ ነው። ስለ ሬንጅ ካወራን ግን ስለ ባትሪው እናነሳለን። ባትሪው ከ62 እስከ 82 ኪሎዋት አወር ሲሆን በዲሲ ቻርጀር ፉል ቻርጅ ለማድረግ 50 ደቂቃ ይወስድበታል። በኤሲ ወይም ደግሞ በኖርማል ቤታችን በሚገኙ ቻርጀር ሲሆን ግን ትንሽ ዘግየት ይላል፣ 36 ሰዓት ይወስድበታል። ዲሲ ፈጣን ነው፣ ነገር ግን ዲሲ ዳይሬክት እንደመሆኑ በአንድ ጊዜ ባይሆንም በጊዜ ሂደት ባትሪውን ያደክምብናል። ስለዚህ ያው በኤሲ ማድረግ የተሻለ ነው ማለት ነው። ቻርጀሩን ማለቴ ነው፣ ማሞቂያ ወይም ማቀዝቀዣውን አይደለም። ባትሪው ለመጠበቅ ከስር የራሱ ሽፋን ያለው ሲሆን ግራውንድ ክሊራንሱ 170 ሚሜ ነው። አሪፍ የሚባል ነው። ትሪም ሌቭል 4 ያለው ሲሆን ፕሮ፣ ፒውር ፕላስ እና ኤክስ ፕሮ ናቸው። በቃ መኪናው ይህን ይመስላል። እንዴ አንድ ነገር ረሳው፣ ኢንቴሪየር ዲዛይን እዩትማ፣ በጣም ያምራል። አሪፍ የሆነ ሜሞሪ ሺት ከሌዘር ሲት ጋር ይዟል። በጣም የወደድኩት ነገር የማርሹ ቦታ ነው፣ ከመሪው በስተጀርባ። በዚህ ማርሽ ላይ የቢ በተን አይታችሁ ይሆናል። ሪጀነሬቲቭ ብሬኪንግ ማለት ነው። ምን እንደሆነና እንዴት እንደሚሰራ ቪዲዮ እንድሰራ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁ። ከዛ ውጪ መሪው ባለ ሂተር የሚያምር ዲዛይን ያለው ነው። በተኖቹ ፕረስ በመደረግ የሚሰሩ ሳይሆን ልክ እንደ ስልካችሁ ስክሪን አንዴ በመንካት ብቻ ነው የሚሰሩት። አዲስ ነገር ነው። የኢንፎቴይንመንት ስክሪኑ 12 ኢንች ሲሆን አብዛኛውን የመኪናውን ሴቲንግ በሱ ነው የምትስተካክሉት። ኤሲ ኦን ኦፍ ማድረግ፣ ቮሊዩም ለመጨመር ለመቀነስ ከስሩ ያለው ስክሪን መሰል መስታወት ላይ እጃችሁን ስላይድ ማድረግ ብቻ ነው ከናንተ የሚጠበቀው። ያው እንደ ሁል ጊዜው ካፕ ሆልደር፣ አርመሬስት እና ግለቭ ቦክስ አይቀርም። በኋላ ወንበር 3 ሰው መያዝ ይችላል። መሃል ላይም ካፕ ሆልደር ተካትሎታል። ያው ካፕ ሆልደሩን የምትጠቀሙ ከሆነ 2 ሰው ብቻ የምትይዙት ማለት ነው። የስቶሬጅ ስፔሱ ሰፋ ያለ ሲሆን መሸከም የሚችለው እንደየትም ሌቭሉ የተለያየ ቢሆንም
ከ745 ሊትር እስከ 1224 ሊትር መሸከም ይችላል። ከፊት ለፊት ግን ፍራንኮ እቃ መያዝ አይችልም። ምናልባት ወደፊት ይስተካከል ይችል ይሆናል። የኋላውን ካቢን በበተን ወይም በቁልፍ መክፈት መዝጋትም ትችላላችሁ። እዩት የኋላውን ኤልኢዲ ላምፕ አያምርም? ኦ ማይ ጋድ ዋው! በቃ ይህን ይመስላል። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ቻው።